ሰውን መለየት የምትችሉት መቼ ነው ካላችሁ በችግር ጊዜ። እንደሚወዳችሁም እንደሚጠላችሁ መታወቁት በችግር ጊዜ። በደናውማ እናንተ ሁላችሁም በቃ ልስልስ ያኔም ልስልስ ያልኩ ነው። ለትንሽ ኮሽ ቢል ማማን ረግጦ እንደመሄድ ይታወቃል። የሚስትህንም ጸባይ የምትለየው መቼ ነው ካልክ የችግር ጊዜ። እና ችግሩ ሲመጣ ከዚህ እንደሚወራው አይደል። መከራ ሲመጣ በክርስትናውም በሉ በንግዳችሁም በሉ በህይወታችሁም በሉ በስራም በሉ እዚህ ቆመን እንደምንፎክረው አይደለም። ቦታው ላይ ስንሆን የሚያስከፍለውን ዋጋ ለመክፈል ብዙዎቹ ዝግጁ አይደሉም። ስጋን ለመከራ አሳልፎ ለመስጠት ብዙዎቹ ዝግጁ አይደሉም። በዛ ደረጃ የጨከኑ አይደለም። ያለ ደሞዝ ለማገልገል፣ ያለ ገንዘብ ለማገልገል፣ ያለ ወንበር ለመቀመጥ ዝግጁ አይደሉም። ለምን? ድፍረቱ የለማ። አቅም ይጠይቃል ወገኖች የመከራ ቀን ሲመጣ። እና ደጆቻቸውን ዘጋግተው ቆመው ነበር። በጣም የሚደንቃችሁ በሩን ቢያንኳኳ ሊፈሩ ነው፣ ሊደነግጡ ነው። እግዚአብሔር የልብ አምላክ ነው። እስኪ በሉልኝ፣ እግዚአብሔር የልብ አምላክ ነው። ቅድም ሐሳብንና ስሜትን መንፈስን ሁሉ ይመረምራል ብያቸዋለሁ። እንደሚፈሩ እንደሚደነግጡ እንደሚጨነቁ ያውቃል። በዝግ በሮቹ ተዘግተው ደጁ በተዘጋበት ሰዓት ጭር ባለ ሰዓት ላይ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ስሙ ለዘላለም የተመሰገነ ይሁን። እንግዲህ ወገኖቼ በተዘጋው ደጅ ላይ ገብቶ ሰላም ለእናንተ ይሁን። ሰላም ትልቅ ነገር አለው። ጊዜ ካለንና ብዙ ሚስጥር አለ። ሰላም ለእናንተ ይሁን ማለት የሚችለው ሰላሙን ያለው ብቻ ነው። ለምሳሌ